ሰላም ጤና ይስጥልኝ የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ባለፉት ጊዜያት ለተወሰነ ጊዜ ስፖርታዊ መረጃዎችን ወደ እናንተ ማድረስ አልቻልንም ነበር። ለዚህም ይቅርታ እንጠይቃለን። ከአቅም በላይ የሆነ ችግር ነበር። አሁን ስፖርታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። አብራችሁን ስለምትቆዩም ደግሞ እጅግ አድርገን እናመሰግናለን። በዛሬው መሰናዶዎችን ላይ የተለያዩ ርዕሰ ጉዳዮችን እናነሳለን። ማንቸስተር ዩናይትድ ግብ ጠባቂ እያፈላለገ እንደሆነ ተሰምቷል። ለዚህም ኢሚሊያኖ ማርቲኔዝ አንድ ምልክት ሰጥቷል። ምናልባት ከክለቡ ሊለቅ የሚችልበት መንገድ አለ ተብሏል። ይህንን ጉዳይ እናነሳለን። አሌክሳንደር ኢሳቅ ከአርሰናል ጋር በተደጋጋሚ ስሙ እየተነሳ እንደነበር እናስታውሳለን። ይህንንም አስመልክቶ የምንነግራችሁ ነገር ይኖራል። አብራችሁን እንድትቆዩ እንጋብዛለን። ከማንቸስተር ዩናይትድ ዜና እንጀምርና ወደ ሌሎቹ ርዕሰ ጉዳዮች እናመራለን። ማንቸስተር ዩናይትድ በዘንድሮ የውድድር ዘመን አንዱ ዋጋ አስከፍሎታል ከተባሉ ነገሮች መካከል የግብ ጠባቂ ክፍተት ይገኝበታል። በተለይ ማንቸስተር ዩናይትድ በትልልቅ ጨዋታ ላይ ግብ ጠባቂው አንድሬ ኦናና ይሰራቸው የነበሩ ስህተቶች ክለቡን ዋጋ አስከፍለውታል። በተለይ ከኦሎምፒክ ሊዮን ጋር በነበረው ጨዋታ ኦናና የሰራው ስህተት ማንቸስተር ዩናይትድን ዋጋ እንዳስከፍለውን እናስታውሳለን። ይሁን እንጂ በመልሱ ጨዋታ ኦሎምፒክ ሊዮንን አሸንፎ ወደ ቀጣዩ ዙር ያለፈና ለፍጻሜ መብቃት የቻለ ቢሆን ኦናና ተደጋጋሚ ስህተቶችን ሰርቷል በዘንድሮ የውድድር ዘመን እና አሁን ሌላ ግብ ጠባቂ ለማስፈረም ታርጌት ሊያደርጉ ይችላሉ የሚል መረጃ እየወጣ ይገኛል። ከዚህ ጋር ተያይዞ አንድሬ ኦናና ጥሩ ግብ ጠባቂ ነው። በተለይ ደግሞ ወደ ማንቸስተር ዩናይትድ ከመጣ በኋላ በ47.2 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ ከመጣ በኋላ እንደሚጠበቀው ተንቀሳቅሷል ለማለት አይቻልም። ባለፉት ጊዜያት ማንቸስተር ዩናይትድ በግብ ጠባቂ ረገድ ብዙ አይታማም ነበር። ትልልቅ ግብ ጠባቂዎች የነበሩት ቡድን ነው ማንቸስተር ዩናይትድ። ዴቪድ ዴሄያ፣ ፒተር ሽማይክል፣ ቫንደርሰርን የመሳሰሉ በእንግሊዝ ትልልቅ ስም ያላቸው ግብ ጠባቂዎች እንደነበሩ እናስታውሳለን እና አሁን በዚህ አቋሙ ምናልባት ቀጣይ ዓመት ላይ ላይሳተፍ ይችላል የሚሉ መረጃዎች እየወጡ ይገኛሉ። እናም ኤሚሊያኖ ማርቲኔዝ ከማንቸስተር ዩናይትድ ጋር ስሙ እየተያያዘ ይገኛል። ባለፈው ቶተንሃምን 2-0 በበረቱበት ጨዋታ አስቶን ቪላዎች ማለት ነው። በዛ የጨዋታ መገባደጃ ላይ አንድ ምልክት አሳይቶ ነበር ኤሚ ማርቲኔዝ እጁን እያውለበለበ በጨዋታው መጠናቀቂያ መገባደጃ ላይ ማለት ነው። እጁን እያውለበለበ የአስቶን ቪላ ደጋፊዎችን ሲሰናበት የሚያሳይ ምልክት አሳይቶ ነበር እና አንዳንድ ሰዎች ምን እያሉ ነው? አሁን ይህ ስንብት ምናልባት ኤሚ ማርቲኔዝ በዘንድሮ የክረምት የዝውውር መስኮት ላይ ሊለቅ ይችላል የሚል ትንበያን ከወዲሁ እንዲሰጥ እያደረገ ይገኛል። ተጫዋቹ ሌላም ፈላጊ ያለው ባርሴሎና ግብ ጠባቂ ይፈልጋል። ሴዝኒን እንዳስፈረመ እናስታውሳለን። ኢቨን ሪታየር ካደረገ በኋላ እና ተርስቴገን ከተጎዳ በኋላ እርግጥ ነው ሃንሲ ፍሊክ ጥሩ ግብ ጠባቂ አስፈርመዋል። ከዛ በኋላ በነበረው እንቅስቃሴያቸው በተለይ ሻምፒዮን እስኪሆኑ ከነበረበት ጊዜ ለስኬታቸው አንዱ የነበረው የሴዝኒ ተጽዕኖ ነው እና እሱን አስፈርመዋል። አሁን ግን በቋሚነት ሌላ ማስፈረም የሚፈልጉት ተጫዋች አለ ተብሏል። አንዱ ኤሚ ማርቲኔዝ ነው ተብሏል። ከዛ ባሻገር ማንቸስተር ዩናይትድ ተጫዋቹን ያስፈርማል ተብሎ እየተጠበቀ ይገኛል። ዋይኒ ሩኒ ከቀናት በፊት አንድ ቃለ ምልልስ አድርጎ ነበር፣ በተለይ ማንቸስተር ዩናይትድ ካሉት ግብ ጠባቂዎች ጋር በተያያዘ ማለት ነው እና እንደ ዋይኒ ሩኒ ገለጻ ከሆነ ማንቸስተር ዩናይትድ የቀድሞውን ግብ ጠባቂ ዴቪድ ዴሂያን ስፔናዊውን ግብ ጠባቂ መልሶ ማስፈረም አለበት የሚል አስተያየቱን ሰጥቷል። ምክንያቱም አንድሬ ኦናና ማንቸስተር ዩናይትድ መቀጠል የለበትም የሚል አቋም ይዟል ዋይኒ ሩኒ። ለዚህም ዴቪድ ዴሂያን ማስፈረም አለበት የሚል አስተያየቱን ሰጥቶ ነበር እና አሁን ማንቸስተር ዩናይትድ ከኤሚ ማርቲኔዝ ጋር ስሙ እየተያያዘ ይገኛል። ተጫዋቹ የመጨረሻው የአስቶን ቪላና ቶትናም ባደረጉት ጨዋታ ላይ ያሳየው ምልክት የስንብት ምልክት ምናልባት ተጫዋቹ ሌላ ክለብ እያማተረ ይሆናል የሚል አስተያየት እንዲሰጥ አድርጓል። ለማንኛውም ወደፊት ወደ የትኛው ክለብ ያቀናል የሚለውን በጉጉት የሚጠበቅ ይሆናል። ሌላው የዝውውር ጉዳይ አሌክሳንደር ኢሳክን የተመለከተ ነው። ባለፈው ዕለት አርቴታ በሰጠው ፕሬስ ኮንፈረንስ ላይ አንድ ጉዳይ አንስቶ ነበር። እንደሚታወቀው አርሰናል በዘንድሮ የውድድር ዘመን አንዱ እጅግ የተቸገረበት ቦታ የፊት መስመር ነው እና በዚህ ቦታ ላይ ተጫዋቾችን እያሰሰ እንደሆነ ይታወቃል። በተለይ አዲሱን ስፖርቲንግ ዳይሬክተር አንድሬ ቤርታን ከቀጠረ በኋላ ነቃ ያለ የዝውውር እንቅስቃሴን ያደርጋል ተብሎ ይጠበቃል። በክረምቱ አንዳንድ ከወዲሁ እየተያያዙ የሚገኙ ተጫዋቾች አሉ። ቪክተር ዮኬሬሽ ይባላል፣ ሴስኮ ይባላል። ከዛ ውጭ አሌክሳንደር ኢሳቅ እየተባለ ይገኛል እና በዋናነት አርሰናል ማስፈረም ያለበት አሌክሳንደር ኢሳቅን ነው የሚል
የሚሉ ግምቶች አሉ። ምክንያቱም አሌክሳንደር ኢሳቅ በእንግሊዝ ተፈትኖ ያለፈ አሪፍ ተጫዋች ነው። በዘንድሮ የውድድር ዘመን በተለይ ድንቅ እንቅስቃሴን አድርጓል። ምናልባት ቡድኑ ኒውካስል በአውሮፓ ቻምፒዮንስ ሊግ መሳተፍ የሚችል ከሆነ የስኬቱ የጀርባ አጥንት ሊሆን የሚችለው አሌክሳንደር ኢሳቅ ነው። በዘንድሮ የውድድር ዘመን ጥሩ እንቅስቃሴን ያደረገ ተጫዋች ነው እና በሊጉ ተፈትኖ የታየ ተጫዋች በመሆኑ አርቴታ ሊገዛው የሚፈልገውም እሱን ነው የሚሉ መረጃዎች እየተነሱ ይገኛል። ይህንን ተከትሎ ምናልባት ፈተና ይሆናል ተብሎ እየተጠቀሰ የሚገኘው የዋጋው ጉዳይ ነው። አሌክሳንደር ኢሳቅ በኒውካስል እስከ 150 ሚሊዮን ፓውንድ ይፈልጋል ይህንን ተጫዋች ለመሸጥ ማለት ነው እና ይህ ዋጋ ደግሞ በጣም ከፍተኛ የሚባል ነው። ይህንን ገንዘብ ላያወጡ ይችላል የሚሉ መረጃዎች እየተነሱ ነበርና አርቴታ በዚህ ፕሬስ ኮንፈረንሱ ላይ ትልቅም ገንዘብ ቢሆን ለማውጣት ዝግጁ ነን የሚል አስተያየቱን ሰጥቷል እና እንደውም ጉዳዩን የመሰለው በሰርግ ወጪ አማካኝነት ነው። ምናልባት በክረምቱ ነቃ ያለ እንቅስቃሴ እናደርጋለን እንደ ሰርግ ነው። ምናልባት ሰርግ ሲደገስ ብዙ ጊዜ ዋጋው አነስተኛ ተደርጎ ይገመትና ከፍተኛ ወጪን ያስወጣል። መጨረሻ ላይ ምናልባት ትልቅ ገንዘብ መድበናል፣ አጥቂ እንደሚያስፈልገን ምንም ጥርጥር የለውም። ከፍተኛ ገንዘብ መድበናል፣ በንቃትም እንንቀሳቀሳለን። አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ጋር በጥምረት እንሰራለን የሚል አስተያየቱን ሰጥቷል። አዲስ አማካኝ እንደገዙ እናስታውሳለን። አንድሬ ቤርታ በስፖርቲንግ ዳይሬክተርነት ከተሾሙ በኋላ ማለት ነው። ማርቲን ዙቢሜንዲን ከሪያል ሶሲዳድ ጋር ማስፈረማቸው ይታወሳል፣ በስምምነት ደረጃ ማለት ነው። አሁን ሌላኛው ታርጌታቸው ኢሳቅ ሊሆን እንደሚችል ፍንጭ ሰጥተዋል። በዚህም ምናልባት ከፍተኛ ገንዘብ ልናወጣ እንችላለን ያሉት ምናልባት ለአሌክሳንደር ኢሳቅ ነው የሚል በብዙሃን መገናኛዎች ዘንድ እየተራገበ ይገኛል። ታርጌታቸው ዮኬሬሽ ይባላል፣ ሴስኮ ይባላል በእርግጥ ነገር ግን ኢሳቅ የመጀመሪያ ታርጌት ነው ለአርሰናል እየተባለ ይገኛል። ክሮንኬም በዚህ ጉዳይ ላይ አስተያየት ሰጥቷል። ምናልባት በዘንድሮ የክረምት የዝውውር መስኮት ትልቅ ገንዘብ የምናወጣነን የሚል አስተያየቱን ሰጥቷል። የቡድኑን ፕሮጀክት የመደገፍ ግዴታም አለብን የሚል አስተያየት ሰጥቷል። ክሮንኬ ምናልባት በክረምቱ ትልልቅ ተጫዋቾችን ለማስፈረም እድል አላቸው ተብሏል። ምክንያቱም ትልቅ ገንዘብ ኢንጀክት ሊያደርጉ ይችላሉ አርሰናሎች። ከዙቢሜንዲን የመጀመሪያው ፈራሚያቸው አድርገዋል። ምናልባት በቀጣይ ከሴስኮ ዮኬሬሽ እና አሌክሳንደር ኢሳቅ ከአንዱን ሊያስፈርሙ ይችላሉ። ነገር ግን ኢሳቅ የመጀመሪያ ታርጌት እንደሆነ ከወዲሁ እየተነገረ ይገኛል። ኤዲ ሃው ይህንን አስመልክቶ ምቾት ያልተሰማቸው እንደሆነ ተናግረዋል። ምናልባት ኒውካስል በዘንድሮ የውድድር ዘመን ጥሩ እንቅስቃሴ እያደረገ ነው፣ ለአውሮፓ መድረክ እየተወዳደረ ያለ ክለብ ነው። ለምን ተጫዋቾቹ ከሌላ ክለብ ጋር በስም ደረጃ እየተያያዙ እንደሚገኝ አይገባኝም፣ ወይም ደግሞ ፍረስትሬት የሚያደርግ ነው የሚል ምቾት እንዳልሰማቸው የሚያሳብቅ አስተያየት ሰጥተዋል። ኤዲ ሃው በአርሰናል ፍላጎትም ደስተኛ እንዳልሆኑ ነው አስተያየታቸው ያሳበቀው ማለት ነው። ለማንኛውም ይህ ድንቅ ተጫዋች ወደ አርሰናል የሚሄድ ከሆነ ምናልባት በቶሎ ለመላመድ ላይቸግረው ይችላል። ምክንያቱም በእንግሊዝ ተፈትኖ ያለፈ ተጫዋች ነው ማለት ነው። ለማንኛውም ይህ ተጫዋች ወደ አርሰናል የሚሄድ ከሆነ የምንመለከተው ይሆናል። እንደ አማራጭ ግን የኤዲ ሃው ኒውካስል ሊያም ዴላፕን የኢፕስዊቹን አጥቂ ሊያም ዴላፕን ለማስፈረም ከወዲሁ ሊስት ውስጥ ይዘውታል የሚል አስተያየት ተሰጥቷል። ለማንኛውም ወዴት ይሄዳል የሚለውን ወደፊት የምናየው ይሆናል። ኬቨን ደብሬውን ጋር የተያያዘ አንድ መረጃ እናንሳ። በውድድር ዓመቱ መጨረሻ ላይ ከማንቸስተር ሲቲ ጋር እንደሚለያይ እንዳሳወቀ እናስታውሳለን። ኬዲቢ 10 ዓመታትን በማንቸስተር ሲቲ ቤት ቆይተዋል። ምናልባት በማንቸስተር ሲቲ የፔፕ ጋርዲዮላ ስኬት ውስጥ በጉልህ ከሚነሱ ተጫዋቾች መካከል አንዱ እሱ ነው እና በውድድር ዓመቱ መጨረሻ ላይ ይሰናበታል። ሞሳላ ስካይ ስፖርት ጋር ቃለ ምልልስ አድርጎ ነበር ኬዲቢ እና ወደ የትኛው ክለብ ሊሄድ ይችላል የሚለው ከወዲሁ ያነጋገረ ነው። አንዳንድ የሳውዲ ክለቦች ወደዛ ሊያቀና ይችላል የሚሉ መረጃዎች ሲወጡ ነበር። በተለይ ደግሞ ይፋ እንዳደረገ ይለቃል ተብሎ ይፋ እንደተደረገ ወደ ናፖሊ ያቀናል የሚል ናፖሊም ኢንተረስት አለው የሚል መረጃዎች ሲወጡ ነበር እና አሁን እየወጣ እንደሚገኝ መረጃ በእንግሊዝ ሊቆይ እንደሚችል ፍንጭ ሰጥቷል። ከስካይ ስፖርት ጋር ቃለ ምልልስ አድርጎ ነበርና አሁን እንደ 20 ዓመት ጊዜው 20 ዓመት ያለ አይደለም። አሁን ቤተሰቦች አሉ፣ ሌሎች ልጆቼም አሉ እና ገና ታዳጊ ናቸው። ብቻዬን መወስነው ነገር አይደለም። አንዳንድ ውሎችን ኮንሲደር ማድረግ የሚያስፈልገኝ ጊዜ ነው አሁን የሚል አስተያየቱን ሰጥቷል። እና በእንግሊዝ ትቆያለህ ወይ ብለው ጥያቄ ጠይቀውት ነበር ጋዜጠኞች እና ምናልባት የሚል አስተያየት ሰጥቷል። እና ከቀናት በፊት ሞሳላ
ለኬዲቢ ያለውን አድናቆት ገልጿል እና ምናልባት ወደ ሊቨርፑል ሊያቀና ነው እንዴ የሚል ግምት ከወዲሁ እየተሰጠ ይገኛል። ጥያቄውን ተከትሎ ምናልባት ያለበት ቦታ ምናልባት ወደ ሊቨርፑል ሊያቀና የሚያስችለው ሊሆን እንደሚችል ከወዲሁ እየተነገረ ይገኛል። ኬዲቢ ሌላውን የዝውውር መረጃ እናንሳ። ሪያን ቼርኪ የኦሎምፒክ ሊዮኑ አማካይ ሪያን ቼርኪ ከክለቡ ጋር እንደሚለያይ በውድድር ዓመቱ መጨረሻ እንደሚለያይ አስታውቋል። 21 ዓመቱ ነው። ይህ አማካይ በበርካታ የእንግሊዝ ክለቦች ይፈለጋል። ከወዲሁ ስሙ ሊቨርፑል ጋር እየተያያዘ ይገኛል እና ተጫዋቹ በተለይ ከማንቸስተር ዩናይትድ ጋር በነበረው የዩሮፓ ሊግ ጨዋታ ላይ ምን አይነት ድንቅ ተጫዋች እንደነበር አይተናል። በዘንድሮ የውድድር ዓመት ድንቅ እንቅስቃሴን አድርጓል። 12 ግብ ማስቆጠር ችሏል፣ በኦሎምፒክ ሊዮን ማለት ነው። 20 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል ቼርኪ። ይህንን ተከትሎም በትልልቆቹ የእንግሊዝ ክለቦች እየተፈለገ ይገኛል። አሁን የትኛው ክለብ ቀድሞ ይወስዷል የሚለው ነው ከወዲሁ አጓጊ የሆነ የሚገኘው ማለት ነው። ተጫዋቹ ገና 21 ዓመቱ ነው። በጣም ለጋ የሚባል ነው። በየትኛውም ቡድን ውስጥ ቴክኒካዊ ጥራት ያለው ተጫዋች ነው። ሊሳካለት ይችላል። ምናልባት የትኛው ቡድን ተጫዋቹን ያስፈርማል የሚለው አጓጊ ሆኗል። 21 ዓመቱ ነው። ለጋ ነው። ጥሩ ኳስ የማቀበል ስኬት ያለው ተጫዋች ነው በኦሎምፒክ ሊዮን እና ተጫዋቹ ወደ ሊቨርፑል ሊያቀና እንደሚችል ከወዲሁ አንዳንድ የዝውውር ጭምጭምታዎች እየተሰሙ ይገኛል። ለማንኛውም ተጫዋቹ በውድድር ዓመቱ መጨረሻ ላይ ከኦሎምፒክ ሊዮን ጋር እንደሚለያይ አስታውቋል። ሌላ የሊቨርፑልን መረጃ እናንሳ። ፍሪምፖንግን አስፈርመዋል። ሊቨርፑሎች በአርነ ስሎት እየተመሩ በዘንድሮ ውድድር ዘመን የፕሪሚየር ሊጉን ዋንጫ ማሳካት ችለዋል። ሊቨርፑል በክረምቱ ራሳቸውን ለማጠናከር ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። 30 ሚሊዮን ፓውንድ አውጥተው የባየር ሊቨርኩሰንን የቀኝ መስመር ተመላላሽ ያስፈርመዋል ፍሪምፖንግን እና ይህንን ተከትሎም ብዙ በተለይ በመሀል ሜዳ ላይ ብዙ ተጫዋቾችን ላይፈልጉ ይችላል። ግን ከወዲሁ የሚነሳው አንዳንድ የግራ መስመር ተጫዋች ማስፈረም አለባቸው የሚሉ ነገሮች አሉ። ምክንያቱም ኮስታስ ሴሚካስ ከክለቡ ሊለቅ ይችላል ይባላል። ከዛ ባሻገር ሮበርትሰን በዘንድሮ ውድድር ዘመንም አጥጋቢ የሚባል እንቅስቃሴ አላደረገም። ምናልባት ለእሱ ተተኪም ወይም ደግሞ ተፎካካሪ ሊሆን የሚችል ተጫዋች ሊያስፈርሙ ይችላሉ ተብሏል። ኬርኬዝ እየተነሳ ይገኛል። የበርማውዙ ተጫዋች ምናልባት ሌላ ተጫዋች ሊያስፈርሙ ይችላሉ የሚለው ከወዲሁ የሚጠበቅ ነው። ነገር ግን አርነ ስሎት በዘንድሮ ውድድር ዘመን ሻምፒዮን የሆነ ቡድን ነው ይህ ቡድን እና ይህንን ቡድን ማጠናከር በጣም አደጋች ነው። ምክንያቱም በየቦታው ላይ ጥሩ ጥራት ያላቸው ተጫዋቾች አሉ። ነገር ግን አንዳንድ ማስፈረም የሚገቡን ተጫዋቾች አሉ። ነገር ግን ይህንን ቡድን ማጠናከር በጣም ከባድ ነው። ምክንያቱም ቡድኑ በጣም ምርጥ ነው የሚል አስተያየትን ሰጥተዋል። ለማንኛውም ማቸው ከወዲሁ የተያያዘ የሚገኙ ተጫዋቾች አሉ። አንዱ ሪያን ቼርኪ ነው። ነገር ግን ሊቨርፑል በክረምቱ የዝውውር መስኮት ያስፈርማል ወይንም ደግሞ ሊያስፈርም ይገባዋል ተብሎ እየተገመተ የሚገኘው ስፍራ አንዱ የአጥቂ ቦታ ነው። ቦቢ ፌርሚኒዮ ከወጣ በኋላ በዘንድሮ የውድድር ዘመንም በተለይ ሞሳላ ባይኖር የፊት መስመራቸው የሳሳ ይሆን ነበር። ዳርዊን ኑኔዝም እንደሚጠበቀው አልተንቀሳቀሰም በዘንድሮ የውድድር ዘመን እና አጥቂ ለማስፈረም ኮንሲደር ሊያደርጉ ይችላሉ ተብሏል። ቪክቶር ዮኬሬሽ በራዳራቸው ውስጥ ገብቷል ሲባል ነበር እና ሌሎች ተጫዋቾችንም ሊያስፈርሙ ይችላሉ ብሏል። ነገር ግን አርነ ስሎት ይህንን ቡድን ማጠናከር ከባድ ነው የሚል አስተያየታቸውን ሰጥተዋል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።